አንጀታችን ውስጥ የሚርመሰመሱትን ባክቴሪያዎች ጉዳይ ለአንዴና ለመጨረሻ ጊዜ በትነንና አበጥረን እነማን ናቸው? ምንድናቸው? ከየት ነው የሚመጡት? ምን ይሰራሉ? ውስጣችን ማን ፈቅዶላቸው ነው ውስጣችን የሚቀመጡት? ለእናንተም ለሌሎችም ስለሚጠቅም ሴቭ፣ ሼር እና ፎሎ እያደረጋችሁ ምግብ ከምናስገባበት እስከምናስወጣበት ያሉት የሰውነት ክፍሎቻችን ይሄም ማለት አፋችን፣ ከአፋችን እስከ ጨጓራችን የሚሄደው ትቦ ጨጓራችን ውስጥ ትንሽ ናቸው፣ አሲዲክ ስለሆነ ማለት ነው። ትንሹ አንጀታችን ውስጥ፣ ትልቁ አንጀታችን ውስጥ እነዚህ ባክቴሪያዎች በትሪሊየን በሚቆጠር ደረጃ ነው ያሉት። ቁጥራቸው ከኛ የሰውነት ህዋሳት ራሱ በጣም በብዙ ጥፍ ይበልጣል። በተለይ አንጀታችን ውስጥ በጣም በብዛት ነው የሚገኙት። እንዴት ነው ግን መጀመሪያውኑ ወደ ሰውነታችን ሊገቡ የቻሉ? ከነዚህ ባክቴሪያዎች ጋር ለመጀመሪያ ጊዜ የምንገናኘው በእናታችን የወሊድ መተላለፊያ ትቦ ውስጥ ነው። የ9 ወር ቆይታችንን ጨርሰን በምንወጣበት ጊዜ መተላለፊያዎቹ ውስጥ ቆዳችንን፣ አፋችን አካባቢ ምናምን ይነኩናል ማለት ነው። እንደውም እነሱ ናቸው መሰለኝ ልክ እንደተወለደን እየቆነጠጡ የሚያስለቅሱ። ከዛ በኋላ በአፋችን በኩል ወደ ሆድ ዕቃችን ይገቡና በተለይ አንጀታችን ውስጥ ኑሯቸውን ይመሰርታሉ። ከዛም በኋላ የእናታችንን ጡት በምንጠባበት ጊዜ እነዚህ ባክቴሪያዎች ከእናታችን ከወተት ጋር ወደኛ አንጀት እየተላለፉና እየሰፈሩ ይመጣሉ። ስለዚህ በመጀመሪያና በዋነኝነት እነዚህን ባክቴሪያዎች የምንወርሰው ከእናቶቻችን ነው። ለዚህ ነው ለልጆች የእናት ጡት ወተት በጣም አስፈላጊ ነው የሚባለው። ወተቱ ብቻ ሳይሆን ከወተቱ ጋር ከእናት ወደ ልጅ የሚተላለፉ ጠቃሚ ባክቴሪያዎችም ለልጁ ጤንነትና የወደፊት ህይወት በጣም አስፈላጊ ስለሆኑ ነው። እያደግን ስንመጣ ደግሞ በምንመገባቸው ምግቦች፣ ከአካባቢያችን ጋር በሚኖረን ንክኪዎች እነዚህ ባክቴሪያዎች እየዳበሩና አይነታቸው እየበዛ ይሄዳል። እነዚህ ሆድ ዕቃችንና አንጀታችን ውስጥ የሚኖሩት ማህበረ ባክቴሪያዎች አይነታቸው በጣም ብዙ ነው። ብዙ አይነት ባክቴሪያዎች አሉ፣ ብዙ አይነት ቫይረሶች አሉ፣ ብዙ አይነት ፈንጋዮች አሉ። እንደ ተፈጥሯዊ ፓርክ ማየት እንችላለን። አንበሳ አለ፣ እባብ አለ፣ ሚዳቋ አለ፣ አጋዘን አለ፣ ተኩላ አለ፣ ብዙ አይነት እንስሳዎች እንዳሉበት ፓርክ። ስለዚህ ጠቃሚውም ጎጂውም ጥሩም መጥፎውም ባክቴሪያዎች አብረው ተቻችለውና ተሳስረው የሚኖሩበት ኢኮሲስተም ነው። አንዳንዶቹ ጎጂ የምንላቸው ባክቴሪያዎች እንደ እባብና እንደ ተኩላ ናቸው፣ እኛን ለማጥቃት ነው የሚሞክሩት። አንዳንዶቹ ደግሞ ጠቃሚ የምንላቸው እንደ ውሻ ናቸው፣ እኛን ዲፌንድ ለማድረግ እኛን ለመጠበቅ ነው የሚሰሩት። አንዳንዶቹ ደግሞ ዝም ብለው ከኛ የሚያገኙትን ምግብና መጠለያ ኢንጆይ እያደረጉ ፈታ ብለው ሳይጎዱንም ሳይጠቅሙንም ይኖራሉ። ልክ እንደ ድመት ማለት ነው፣ የተመታች እንስሳ። አንዳንዶቹ የአንጀታችንን ግድግዳ ይጠግናሉ። አንዳንዶቹ የምንመገበውን ምግብ ያብላሉልናል። አንዳንዶቹ ከሰውነት መከላከያ ስርዓታችን ጋር በመተባበር ጎጂ ነገሮች ወደ ሰውነታችን እንዳይገቡ ይከላከላሉ። ስለዚህ አንጀታችን ጎጂም ጠቃሚም የሆኑ ባክቴሪያዎች ተቻችለው የሚኖሩበት ቦታ ነው ማለት ነው። ያለ እነሱ የሰው ልጅ ህይወት የማይታሰብ ነው። እኛ ብቻችንን አይደለንም ማለት ነው። ከኛ ሴሎች በቁጥር በጣም በብዙ እጥፍ ለሚበልጡ ባክቴሪያዎች መጠለያና መኖሪያ ነን። እኛ ምግብና መጠለያ እንሰጣቸዋለን፣ እነሱ ደግሞ ለኛ የሚጠቅም ስራ ይሰሩልናል። የእናት ጡት ወተት በደንብ ጠብተን ያላደግን ከሆነ እንዲሁም አመጋገባችን ልክ ካልሆነ እነዚህ አንጀታችን ውስጥ የሚኖሩት ማህበረ ባክቴሪያዎች ቁጥራቸውና አይነታቸው ስለሚቀንስ በሽታ የመከላከል አቅማችንና የተለያዩ ኢንፌክሽኖችን፣ አለርጂዎችን የመቋቋም ብቃታችን በጣም ይቀንሳል። በተጨማሪም የምግብ መፈጨትና የኃይል አጠቃቀም ስርዓታችን በጣም የተዛባ ይሆናል። በዚህም ምክንያት ላልተፈለገ ውፍረትና ለሌሎች የጤና ችግሮች የመዳረጋችን እድል በጣም ይጨምራል። አሁን በደንብ ስሙኝ። ወሳኙ ነገር ጠቃሚ ወይም ጥሩ ባክቴሪያዎችን እንዲጨምሩ ማድረግና ጎጂ ባክቴሪያዎችን ደግሞ እንዲቀንሱ ማድረግ ነው። ታዲያ ይሄንን እንዴት ማድረግ እንችላለን? ጠቃሚ ባክቴሪያዎች ምግብ በመስጠት ለጎጂ ባክቴሪያዎች ደግሞ ምግብ በመከልከል። ጠቃሚ ባክቴሪያዎች የሚፈልጉት ምግብ ፋይበር ያላቸው ተፈጥሯዊ የሆኑ ጥራጥሬዎችን፣ አትክልቶችን፣ ፍራፍሬዎችን ነው። ጎጂዎቹ ባክቴሪያዎች ደግሞ የሚፈልጉት ፕሮሰስ የተደረጉ ወይም በጣም የላሙ የጣሙ የተፈተጉ ምግቦችን ነው። በፋይበር የበለጸጉ ፕሮሰስ ያልተደረጉ ተፈጥሯዊ ጥራጥሬዎችን፣ ፍራፍሬዎችን፣ አትክልቶችን አብዝተን የምንመገብ ከሆነ ጥሩ ወይም ጠቃሚ የሆኑት ባክቴሪያዎች እየጨመሩ ጎጂ የሆኑት ደግሞ እየቀነሱ ጤናችን እየተሻሻለ ይመጣል ማለት ነው። እና ፈርመንት የተደረጉ ምግቦች እንደ እርጎ እና ፈርመንት የተደረጉ አትክልቶች፣ ጥራጥሬዎች፣ ፍራፍሬዎች ቀድመው በባክቴሪያ የተብላሉና ብዙ ጠቃሚ ባክቴሪያ የተሰበሰበባቸው ምግቦች ስለሆኑ እነዚህ ምግቦች አዘውትሮ መመገብ አንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎች አይነትና ብዛት እንዲጨምር ያደርጋል። ከተመቻችሁና ከወደዳችሁት ሴቭ፣ ሼር እና ፎሎ እያደረጋችሁ አመሰግናለሁ። ይመቻችሁ።